ሰላም ለእናንተ ይሁን። በጌታ በኢየሱስ ክርስቶስም ፕሮግራማችን ጀምረናል። የእግዚአብሔርን ቃል አብረን እናጠናለን። ጸልየን ወደ እግዚአብሔር ቃል እንሄዳለን። እግዚአብሔር አምላካችን እናመሰግንሃለን። ክብር በሰማይ በምድር ላንተ ይሁን። ስምህ የተባረከና የተቀደሰ ይሁን። በኢየሱስ ክርስቶስ ስም ስለ መልካምነትህ እኛን ስለሰወረ እኛን ስለሸሸገ መልካምነትህ በኢየሱስ ስም እናመሰግንሃለን። እግዚአብሔር የዘላለም አምላክ ለእኛ ያለ ሀሳብ መልካም ስለሆነ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። በነገሮች ሁሉ ለእኛ ለመልካም የምትሰራልን በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ ኢየሱስ ክርስቶስ ይህን ቃል እንድትባርክልን እንድታስተምረን በጌታ በኢየሱስ ስም የቃል ፍቺ እንዲያበራልን በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር መንፈስ አንተ እንድታስተምረን ጊዜውን እኛነታችን ሁሉ ላንተ ሰጠን። ይህንን ሁሉ በጌታ በኢየሱስ ስም ጸልየናል። ክብር ለኢየሱስ ሲሆን ባለፈው ጊዜ ስለ ፍሪደም ወይም ስለ ነጻነት ህይወት በክርስቶስ ስለተሰጠን ነጻነት በሶስት ክፍል ያህል አይተን ነበረ። የነጻነት ህይወት ምን እንደሚመስል ወይም ፍሪደም በክርስቶስ ያገኘነው የፍሪደም ህይወት ምን እንደሚመስል ተመልክተን ነበር። ዛሬ ደግሞ ያንን የነጻነት ህይወት ወይም የፍሪደም እንዴት ጠብቀን እንኖራለን በሚል ሀሳብ የእግዚአብሔርን ቃል ወይም በዛ ነጻነታችን ጸንተን ስለመኖር የእግዚአብሔርን ቃል እንመለከታለን። ቢ ስቲል ኢን ዮር ፍሪደም በሚል ሀሳብ የእግዚአብሔርን ቃል እንመለከታለን። በተሰጠን ነጻነት የነጻነት ህይወት መጽናት በሚል ሀሳብ የእግዚአብሔርን ቃል እንመለከታለን። ጌታ ኢየሱስ የተባረከ ይሁን። ገላትያ መጽሐፍ ምዕራፍ 5 ቁጥር 1 ላይ ያለውን ቃል በጌታ በኢየሱስ ስም አነባለሁ። በነጻነት ልንኖር ክርስቶስ ነጻ አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገና በባርነት ቀንበር አትያዙ። ክብር ለኢየሱስ ይሁን። በክርስቶስ በተቀበልነው የአርነት ወይም ፍሪደም የፍሪደም ህይወት እንዴት ጸንተን እንኖራለን? ክብር ለኢየሱስ ይሁን። ገላትያ ምዕራፍ 5 እዚሁ ቁጥር 4 ላይ በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል ይላል። ክብር ለኢየሱስ ይሁን። ስለዚህ የነጻነት ህይወታችንን ጠብቀን እንድንኖር ወይም ፍሪደማችንን ጠብቀን እንድንኖር የሚያደርገን ከእግዚአብሔር ጸጋ ጋር ያለን ግንኙነት ነው። ከእግዚአብሔር ጸጋ ጋር በየዕለት ባለ ኑሯችን ውስጥ ከእግዚአብሔር ጸጋ ጋር ያለን ግንኙነት ያለን ፌሎሺፕ አክቲቭ የሆነ ሪሌሽንሽፕ የነጻነት ህይወታችንን ጠብቀን እንድንሆን ያደርገናል። ይህ በእግዚአብሔር ጸጋ ዲፕ ሩትድ እንድንሆን ያደርገናል። እንዲህ አይነት ግንኙነት ስንፈጥር ከእግዚአብሔር ጸጋ ጋር ዕለት ከእግዚአብሔር ጸጋ ጋር ባለን ኮኔክሽን ባለን ፌሎሺፕ ባለን ሪሌሽንሽፕ ስንመላለስ በእግዚአብሔር ጸጋ ዲፕ ሩትድ እንሆናለን። በእግዚአብሔር ጸጋ ደግሞ ዲፕ ሩትድ የሆነ ህይወት በተሰጠው ነጻነት ጸንቶ መኖር ይችላል። ክብር ለኢየሱስ ክርስቶስ ይሁን። በእግዚአብሔር ጸጋ ዲፕ ሩትድ የሆነ ሰው ክብር ለኢየሱስ ክርስቶስ ስለ ጸጋ ባለው ሪሌሽንሽፕ ስለ ጸጋ ባለው ሬቨሌሽን ዲፕ ሩትድ የሆነ ሰው የነጻነት ህይወቱን ወይም ፍሪደሙን በፍሪደሙ ጸንቶ መኖር ይችላል። ክብር ለኢየሱስ ይሁን። ከጸጋ መውደቅ የሚመጣው አክቲቭ የሆነ ከእግዚአብሔር ጸጋ ጋር ያለን ሪሌሽን አክቲቭ ሪሌሽን ሽፕ ሲቋረጥ ከጸጋ ወደቅን የምንለው የዛን ጊዜ ነው። በሌላ አነጋገር ከጸጋ ጋር የነበረን ግንኙነት ሲቋረጥ ወደ ሰልፍ ኢፈርት እንሄዳለን። ክብር ለኢየሱስ ይሁን። ከጸጋ ጋር ያለን ግንኙነት ሲቋረጥ አውቶማቲካሊ ወደ ሰልፍ ኢፈርት በራሳችን ስራ ነገሮችን ስለማግኘት፣ በራሳችን ስራ ስለመጽደቅ፣ በራሳችን ስራ የጸሎት መሳችን ስለመቀበል፣ በራሳችን ስራ በሰልፍ ኢፈርት ላይ መሰረት የሆነ ኑሮ እንጀምራለን ማለት ነው። ጸንታችሁ ቁሙ ሲለን እያለን ያለው ስተይ ኢንግሬስ ነው። በጸጋ ባለ ነገራችሁ ጸንታችሁ ቁሙ ነው። እግዚአብሔር የተባረከ ይሁን። ገላትያ መጽሐፍ ምዕራፍ 5 ከ5 እስከ 6 ላይ እኛ በመንፈስ ከእምነት የጽድቅን ተስፋ እንጠባበቃለን። በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ወይም አለመገረዝ ምንም አይጠቅምም።
ክብር ለኢየሱስ ይሁን። በነፃነታችን ጸንተን እንድንቆም የሚያደርገን እምነት ነው። የእምነት ኑሮ የራሳችንን ጽድቅ ከመስራት ከማቆም አውጥቶ ጸጋ ፕሮቫይድ ያደረገውን በእምነት እንድንቀበል ያደርገናል። የእምነት ኑሮ የራሳችንን ጽድቅ ከመስራት ከማቆም የራሳችንን ጽድቅ ከማቆም አውጥቶ ጸጋ ፕሮቫይድ ያደረገውን በእምነት እንድንቀበል ያደርገናል። ክብር ለኢየሱስ ይሁን። የእምነት ኑሮ ከጸጋው ጋር ኮኔክትድ ያደርገናል። እግዚአብሔር የተባረከ ይሁን። ገላትያ መጽሐፍ ምዕራፍ 5 ቁጥር 7 ላይ በመልካም ትሮጡ ነበር፣ ለእውነት እንዳትታዘዙ ማን ከለከላችሁ? ክብር ለኢየሱስ። ግሬስ ፍሪደምን እንዲሁ ሰጥቶናል። ግሬስ ፍሪደምን እንዲሁ ሰጥቶናል። እውነቱ ክርስቶስ ሰርቶ የጨረሰው እውነት ነው። እውነትን መታዘዝ ማለት ነፃ በወጣንበት እውነት መጽናት ማለት ነው። እውነትን መታዘዝ ማለት በዚህ ክፍል ሐሳብ መሰረት በነፃ በወጣንበት እምነት ፍሪደም ባገኘንበት እውነት ጸንተን መኖር ማለት ነው። ክብር ለኢየሱስ ይሁን። በዚህ ክፍል ያለው መታዘዝ በእውነት መጽናት ነው። እግዚአብሔር የተባረከ ይሁን። የእግዚአብሔር ቃል በዚህ ክፍል ያለውን መታዘዝ ከዚህ ክፍል የሚያስተምረን በእውነት መጽናትን ነው። ገላትያ መጽሐፍ ምዕራፍ 5 ቁጥር 13 ላይ ወንድሞች ሆይ እናንተ ለአርነት ተጠርታችኋል፣ ብቻ አርነታችሁ ለሥጋ ምክንያት አይስጥ፣ ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ። እንደ ባሪያዎች ሁኑ የሚለውን አንድ እንግሊዝኛ መጽሐፍ ምን ይለዋል? እርስ በርሳችሁ ሰርብ ተደራረጉ ይላል። ይህ ክፍል እርስ በርሳችን ሰርብ እንድንደራረግ ያዘዘናል። ይህንንም ሰርብ በትህትና እንድናረገው ይነግረናል። ክብር ለኢየሱስ ይሁን። እግዚአብሔር የተባረከውን። ምክንያቱም ትህትና በእናንተ ውስጥ ያለውን በእናንተ ውስጥ ያለውን በእኔና በእናንተ ውስጥ ያለውን ፍቅር ፍሎ እንዲያደርግ የሚያደርገው ትህትና ነው። እግዚአብሔር የተባረከ ይሁን። ክብር ለመንፈስ ቅዱስ ይሁን። በትዕቢት ውስጥ ምንም የሚያልፍ ፍቅር የለም። ክብር ለኢየሱስ። ፍቅር ትዕቢት ከፍቅር በተቃራኒ በሆነ ሕይወት እንድትገለጡ ነው የሚያደርገው። ትህትና ግን በውስጣችሁ ያለ ፍቅር፣ የእግዚአብሔር ፍቅር ከእናንተ ወደ ሰው እንዲሻገር ያደርጋል። ክብር ለመንፈስ ቅዱስ ይሁን። ኢየሱስ ክርስቶስ ጌታ ነው። የክርስትና እውነተኛ ሰርቪስ ከትህትናና ከፍቅር ውጪ አይደለም። እንደዚህ ክፍል ሐሳብ ለሌሎች የሚሆን ልብ ካለን ያ የኔና የናንተ ፍሪደም ነው። ክብር ለኢየሱስ ይሁን። ገላትያ መጽሐፍ ምዕራፍ 5 ቁጥር 16 ላይ ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋንም ምኞት አትፈጽሙ። ይህ ምልልስ ቤዝድ ያደረገው ግሬስን ነው። ምክንያቱም በሥጋ ኢፈርት ላይ ሆነን በመንፈስ ላይ ፎከስ ወይም ለመንፈስ ሴንሲቲቭ መሆን አንችልም። ምክንያቱም በሥጋ ኢፈርት ላይ ሆነን በመንፈስ ላይ ፎከስ ማድረግ ወይም ለመንፈስ ቅዱስ ሴንሲቲቭ መሆን አንችልም። እግዚአብሔር የተባረከ ይሁን። በመንፈስ መመላለስም ሆነ በመንፈስ መኖር የነፃነት ሕይወት ነው። በመንፈስ መመላለስ ሆነ መኖር ማለት በክርስቶስ ፊኒሽ ወርክ መኖር ማለት ነው። በመንፈስ መመላለስ በመንፈስ መኖር ብለን ስንነጋገር ምን ማለት ነው? ይሄ በክርስቶስ ተሰርቶ ባለቀው ስራ ውስጥ መኖር ማለት ነው። እግዚአብሔር የተባረከ ይሁን። ይህ የነፃነታችንን የሚጠብቅ እውነት ነው። ክብር ለኢየሱስ ይሁን። በክርስቶስ ፊኒሽ ወርክ ላይ ሕይወታችን አንከር ሲሆን አንሊሚትድ የሆነ ፍሪደምን ኤክስፒሪየንስ እናደርጋለን። በክርስቶስ ፊኒሽ ወርክ ላይ ሕይወታችን አንከር ሲሆን አንሊሚትድ የሆነ ፍሪደምን ኤክስፒሪየንስ እናደርጋለን። ክብር ለመንፈስ ቅዱስ ይሁን። ገላትያ መጽሐፍ ምዕራፍ 5 ቁጥር 22 እና 23 የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው ይላል። የመንፈስ ፍሬ የመንፈስ ፍሬ የተሰጠን ለእኛ አይደለም፣ ለሌሎች ነው። ወይም ሌሎችን ለማገልገል
ሌሎችን ሰርቭ ለማድረግ ነው የመንፈስ ፍሬ የተሰጠን። ይህ የእግዚአብሔር ፕራይመሪ ፕሮግራም ነው። እግዚአብሔር ይህንን የመንፈስ ፍሬ ሲሰጠን የእግዚአብሔር ፕራይመሪ ፕሮግራም ምንድን ነው? ሌሎችን ሰርቭ እንድናደረግ ነው። እግዚአብሔር የተባረከ ይሁን። እኛ ለሌሎች ስንነሳ መንፈስ ቅዱስ ጸንተን በምንቆምበት ኃይል ይሞላናል። እግዚአብሔር የተባረከ ይሁን። እኛ ለሌሎች ስንነሳ፣ እኛ ለሌሎች ስንቆም መንፈስ ቅዱስ ደግሞ እኛ ጸንተን የምንቆምበትን ኃይል ይሰጠናል፣ ኃይል ይሞላናል። ክብር ለመንፈስ ቅዱስ ይሁን። ያ ኃይልና ያ ኃይል የተሞላነው ኃይል የተቀበልነው ኃይል በነፃነታችን በፍሪደም ሕይወታችን ጸንተን እንድንኖር ያደርገናል። ጸንተን እንድንኖር የሚያደርገን ሕይወት ራሳችን ላይ ያተኮረ ሕይወት፣ ሰልፊሽ የሆነ ሕይወት በተሰጠው ነፃነት ላይ ጸንቶ እንዲቆም አያደርገውም። ሰልፊሽ የሆነ ሰው በፍሪደም ሕይወት ጸንቶ መኖር አይችልም። እግዚአብሔር የመንፈስን ፍሬ የሰጠን ሌሎችን እንድናገለግል፣ ሌሎችን እንድንጠቅምበት፣ ለሌሎች እንድንደርስበት ነው። ክብር ለኢየሱስ ይሁን። ስለዚህ ለሌሎች እኔና እናንተ ስንቆም መንፈስ ቅዱስ ደግሞ ጸንተን በምንቆምበት ኃይል ይባርከናል። እግዚአብሔር የተባረከ ይሁን። ክብር ለመንፈስ ቅዱስ ይሁን። የመንፈስ ፍሬ ነፃነታችንን ሴኪዩር ያደርገዋል። ምክንያቱም የመንፈስ ፍሬ ቅድም እንዳለው ሌሎችን የምናገለግልበት፣ ሌሎችን የምንደርስበት፣ ሌሎችን ሰርቭ የምናደርግበት ስለሆነ ክብር ለኢየሱስ ክርስቶስ ይሁን። ስለዚህ በእነኚህ ጥቂት ባየናቸው ነጥቦች እንዳየነው የነፃነት ሕይወታችን ወይም የተሰጠን ፍሪደም ጠብቀን መኖር እንድንችል የሚረዱን እውነቶችን አይተናል። ክብር ለኢየሱስ ይሁን። እነዚህን እያሰላሰላችሁ በበለጠ ደግሞ መንፈስ ቅዱስ ከዚህ በበለጠ ደግሞ ለእናንተ የሚገልጥላችሁ ነገር ይኖራል። ይህንን እውነት ይዘን በነፃነታችን ጸንተን እንድንኖር በዚህ ቃል ዛሬ አበረታታችኋለሁ። እግዚአብሔር አምላካችን እናመሰግንሃለን። በክርስቶስ የመስቀል ሥራ በቀራንዮ መስቀል ላይ በተሰራው ሥራ እግዚአብሔር የዘላለም አምላክ ስለተሰጠን የነፃነት ሕይወት ፍሪደም በኢየሱስ ክርስቶስ ስም እናመሰግንሃለን። እግዚአብሔር አምላካችን ይህንን ፍሪደም በእያንዳንዱ ቀናችን ኤክስፒሪያንስ እንድናደርግ በዚህ ፍሪደም ውስጥ እንድንኖር እግዚአብሔር የዘላለም አምላክ በሰጠህን በነኚህ ባየናቸው ነጥቦችና በሌሎችም ነጥቦች እግዚአብሔር ሆይ እውነቶች፣ የቃለ እውነቶች እግዚአብሔር የዘላለም አምላክ በነፃነታችን በተሰጠን ፍሪደም ዕለት ዕለት እንድንኖር ጸንተን እንድንቆም እግዚአብሔር የዘላለም አምላክ በጌታ በኢየሱስ ስም አንተ ስለምትረዳን ቃልህን ስለምታበራልን ስለምታስተምረን እግዚአብሔር ሆይ አርነት በሚያወጣ እውነት ስለምትሞላን በኢየሱስ ክርስቶስ ስም ጸጋህ እንድንጸና ስለሚያደርገን እግዚአብሔር ሆይ ጸጋ ላይ ፎከስ ያደረገ ማይንድ ሴት እግዚአብሔር ሆይ ስለምሰጠን እግዚአብሔር ሆይ ማይንዳችንን ጸጋ ላይ በፎከስ በማድረግ ሴታፕ እንድናደርግ ስለምትረዳን በኢየሱስ ክርስቶስ ስም አመሰግንሃለሁ። እግዚአብሔር የዘላለም አምላክ ይህንን ቃልህን ለወንዶችና ለሴቶች ልጆችህ ለእኔም እንደገና ጨምረህ እንድታበራልን በኢየሱስ ክርስቶስ ስም እንድታስተምረን እጸልያለሁ። ስለነበረን ጊዜ ተመስገን። ስለ ሁሉ እናመሰግንሃለን። ይህን ሁሉ በጌታ በኢየሱስ ስም ጸልየናል። ክብር ሁሉ ላንተ ይሁን በኢየሱስ ክርስቶስ ስም። ጌታ ኢየሱስ የተባረከ ይሁን። የዛሬ ፕሮግራማችንን እዚህ ላይ ጨርሰናል። በሌላ ጊዜ ደግሞ እግዚአብሔር በሚሰጠኝ ሀሳብ እንደገና እንገናኛለን። እስከዚያው ድረስ የጌታ የኢየሱስ ክርስቶስ ጸጋ ለእያንዳንዳችን ይብዛልን በጌታ በኢየሱስ ክርስቶስ ስም።